ስራህን ስራ። ሌሎች ሰዎችን ከማያድን ክርስቲያን በላይ የከፋ ምንም የለም። አንተ ሰው ደህና ነኝ የምትለኝ ለምንድን ነው? 2 ዲናር የጣለችዋ ሴት ትፋረድብሃለች። ከምናምንቴ ቤተሰብ እንደተወለድክ የምትነግረኝስ ለምንድን ነው? ሐዋርያትም ምናምንቴዎች ነበሩ፣ ነገር ግን ታላላቅ መሆን ተችሏቸዋል። አለመማርህን ሰበብ አድርገህ አትንገረኝ፣ ሐዋርያትም ያልተማሩ ነበሩና። ባሪያ ብትሆንም እንኳ ስደተኛ ብትሆንም እንኳ ስራህን መስራት ይቻላል፣ ሌሎችን መርዳት ይቻላል፣ ሰዎችን ማዳን ይቻላል። አናሲሞስም እንዳንተ አይነት ሰው ነበርና። ነገር ግን ቅዱስ ጳውሎስ እንደምን ወዳለ ማዕረግ ከፍ እንዳደረገውና ምን ብሎ እንደጠራው አድምጥ። በእስራቴ ስለወለድኩ። ወዳጄ ሆይ እኔ እንኳን ሕመምተኛ ነኝ ብለህ አትንገረኝ። ጢሞቴዎስም እንዳንተ ዘውትር ይታመም ነበርና። ፍሬ የማያፈሩ ዛፎች እንደምን ብርቶችና ተወዳጆች፣ ግዙፋንና ሐመልማላውያን እንደዚሁም ረጃጅም እንደሆኑ አላየህምን? የፍራፍሬ ቦታ ቢኖርን ግን ፍሬ የሚያፈሩት ሮማንንና ወይራንን እንተክላለን እንጂ እነዚህ ፍሬ የማይሰጡንን ዛፎች አንተክልም። ምክንያቱም እንዲህ ለዓይን ማረፊያ ለማየት ካልሆነ በስተቀር ሌላ ጥቅም የላቸውምና። የራሳቸውን ጥቅም ብቻ የሚመለከቱ ሌሎች ሰዎችንም የማይረዱ ክርስቲያኖችም እንደነዚህ ዛፎች ናቸው። እንዲያውም ከነዚህ ዛፎች ይባሱ ናቸው። ምክንያቱም እነዚህ ሰዎች የሚቆረጡት ለእሳተ ገሃነም ነው። ዛፎቹ ግን ቢያንስ ጠረጴዛም ወንበርም ለመስራት ይጠቅማሉ፣ ለቤት መስሪያ ይጠቅማሉ፣ አጥር ቅጥር ሆነውም ያገለግላሉ። እነዚያ 5ቱ ደናግል እንደዚህ ነበሩ። ማቴዎስ 25:1 ላይ እንደተጻፈው እርግጥ ነው ንጽህ ጠብቀዋል። ለሚያያቸው ሁሉ ግሩም የሆነ ጠባይ ነበራቸው፣ ስርዓት ያላቸውም ነበሩ። ይህ ሁሉ ግን ምንም አልጠቀማቸውም። ወደ እሳተ ገሃነም ከመጣል አልታደጋቸውም። ለምን? ዘይት የተባለው ምጽዋት ስላልነበራቸው። ክርስቶስን በነዳያን አማካኝነት የማይመግቡትም ዕጣ ፈንታቸው ጽዋ ተርታቸው ይሄው ነው፣ የሰነፎቹ ደናግል ዕጣ። አንተ ሰው ልብ ብለህ አስተውል። እነዚህ ደናግል በግል ኃጢአታቸው አልተነቀፉም፣ በዝሙት ወይም በሐሰት ምስክርነት አልተወቀሱም ፍጹም። ይልቁንም የተነቀፉትና የተወቀሱት ሌሎች ሰዎችን ባለመጥቀማቸው ነው።